ስንት ሚሊዮን እስላም እኮ ነው ያለው። አህመድና መሐመድ በኢትዮጵያ ፖለቲካ ውስጥ መሳተፍ የለበትም። ወልደ ጊዮርጊስ መሆን አለበት የጀዋር አባስ ስም። ወልደ ሚካኤል መሆን አለበት የጀዋር አባስ ስም። ገብረ ተንሳይ መሆን አለበት የጀዋር አባስ ስም። የኔም አባስ ስም ገብረ ጻድቃን መሆን ነበረበት። ኢንሻአላህ ያ ነው ወይ መሆን የነበረበት? ንገሪን እንጂ ማየ ያ ነው ወይ መሆን ያለበት? ይሄ የማየ አስተሳሰብ አይደለም፣ የብዙሃኖቹ ጭፍኖች አስተሳሰብ ነው። ጭፍኖች የሚያራሙት ጀዋር መሐመድ የሚለውን ስለሰሙ ነው። ጀዋር መላኩ ቢባል ኑሮ ዛሬ መላእክት ይሉት ነበር። ጀዋር ተስፋውን ቢሉት ኑሮ ተስፋችን ይሉት ነበር። ጀዋር ኢየሱስ ቢባል ኑሮ ኢየሱሳችን ትሉት ነበር። ጀዋር መሐመድ ስለተባለ ብቻ እስላማዊ ተግባር ያራምዳል የምትሉ በእስላምነት የእስላምነት ሐሳብ ማራመድ ወንጀል ነው ወይ? መጀመሪያ ሲጀመር ራሱ ነፍጥ ያነገብሽ ቤተ ክርስቲያን ሄደሽ ኃጢአትሽን በወጣትነት እድሜሽ እስከ ዛሬ ድረስ ስትንዘላዘል የነበረውን ኃጢአት ሄደሽ ይቅር እንደማለት ቸርች ውስጥ ሄደሽ አልቅሰሽ ከፈጣሪ ይቅርታ መጠየቂያ ሰዓትሽ ላይ በ11ኛው 50 ደቂቃ ላይ ይሄንን ኃጢአት እንደገና ላይሽ ላይ ታጉሪያለሽ። አታፍሪም? አይሰቀጥጥሽም? ምን አይነት አእምሮ ይዘሽ ነው የምትወጪው? ስለዚህ ጀዋርን እስላማዊ መንገድ ነው የሚያራምደው የምትሉ ሰዎች ሁሉም እስላም ለፖለቲካው ቀድሞ ከወጣ የኢትዮጵያ ፖለቲካ ላይ ከተሳተፈ የእስላም አለመመለካከትን ያራምዳል ብላችሁ ስትገሉን ነበር። አው ከሀገር ስታሳዱን ነበር። አው ስም ስታስቀይሩን ነበር። አው ሃይማኖታችንን ስታስቀይሩን ነበር ለመማር ሁሉ። አው ዛሬም እሱ አማረሽ። እኛ እየተጋፈጥን ያለነው እንደዚህ አይነት ጭፍን አመለካከት ያላቸው ነው። ኃይለ ማርያምን በሃይማኖቱ መጠየቅ ነው። እኛ መለስ ዜናዊ ሃይማኖቱ ምንድነው? መቻልንኛ መንጌ ሃይማኖቱ ምንድነው? መቻልንኛ አላልንም እኮ አላልንም። ስለዚህ ጀዋር መሐመድ እንዳው የኢትዮጵያ ፖለቲካ ውስጥ ለመሳተፍ የመሐመድን ስም መቀየር አለበት ይሄ ሰው። እኔም የኢትዮጵያ ፖለቲካ ውስጥ ለመሳተፍ አንጋሳ አህመድ ኢብራሂም የሚለው መቀየር አለብኝ። ለዚህም ነው የኢትዮጵያ እስላሞች በሙሉ የንቃት ደውል ነው የምላችሁ። ሰዎቹ እየጠሉ ያሉት አህመድ አሊን ነው፣ አብይን አይደለም። አብይንማ አብቹ ብለውታል እኮ። አይገባችሁም እንዴ? አብይን እኮ ቀይረውት ወደ ፈላሻ አብቹ ብለውታል። አብይ ጋር ችግር የለም፣ ችግር ያለው አህመድ አሊ ጋር ነው። አህመድ አሊ የሚባል ስም ቤተ መንግስት መግባቱ ነው ችግሩ። አብይ ዛሬም እስላም ነው እያሉ ጭፍና ማለት እስላም ኢትዮጵያን አይመራም እንዴ? አብይ እስላም ቢሆንስ ምንድነው ችግሩ? የአብይ እስላም መሆን ምንድነው? አብይ ክርስቲያን መስሎ አታለለን። ኧረ በእናታችሁ በዛሬ ላይ ሆነን አብይ ክርስቲያን ሆኖ አታለለን የምትሉ ሰዎች ከ150 ዓመት በፊት ምን ትሰሩ ነበር? እስላም ላይ ምን አይነት ወንጀል ስታከናውኑ ነበር? እስላም ላይ ምን አይነት ግድያ ስትፈጽሙ ነበር? እስላም ላይ ምን አይነት መክፋት ስታራምዱ ነበር? እስላም ላይ ይሄ ያሳያችኋል እኮ። በርነ መገር ሲሰኩኒ ነምኒ ጃራ ከነ ከይሳው አብይ ክርስቲያን ፈካቴቲ ኑሶቤ ኢስላም ጀ ይሪረበው ጃራ ዱርኬሰቲ እስላም ከመከ ጎዳ ቱረን አስራ ሂሳባች ዳዎቹ ተንደይሳር ብላችሁ ደግሞ የአኖሌ ሐውልት ውሸት ነው ትላላችሁ። የጨለንቆ ሐውልት ይፍረስልን ትላላችሁ። አሁን ላይ ተቀምጣችሁ
አብይ በክርስቲያን መስሎ አታለለን የምትሉ ሰዎች ጡትና እጅ መቁረጣችሁ ምን ያጠራጥራል? ምን ያጠራጥራል? እስላም ስትገሉ እንደነበረ ምን ያጠራጥራል? እስላም ስታፈናቅሉ እንደነበረ ምን ያጠራጥራል? ነፍጥ ያነገበ ኃይል ነው ኢትዮጵያን የሚያፈርሰው በምንልበት ጊዜ እንዲህ አይነት ተጨባጭ አመለካከታቸውን ይዘን ነው። እንዲህ አይነት የፈረሰ አመለካከታቸውን ይዘን ነው። የወደቀ አመለካከት፣ የማይራመድ አመለካከት። አብይ አህመድ እስላም ቢሆንስ እስላም ኢትዮጵያን የመምራት እስላም ለእስላም ኢትዮጵያ ሁለተኛ ሀገር ሆነች እንዴ? የእንጀራ እናት ሆነች እንዴ ኢትዮጵያ ለእስላም? እስላም ሰርቶ ሊኖርባት እንጂ መርቶ ህዝብን ሊያስተዳድርባት አልተፈጠረም እንዴ በኢትዮጵያ ውስጥ? የአብን አማራው ብሔራዊ ንቅናቄ አመለካከት የሚያራምደው ፖለቲካ እንዲህ አይነት ሴረኛ ፖለቲካ ነው የሚያራምደው። በየቸርች ውስጥ እየገባ በየህዝቡ ውስጥ እየገባ ይሄን ነው የሚያራምደው። እስላሞች በሙሉ የሶማሌው እስላም፣ የደቡቡ እስላም፣ የሸዋው እስላም፣ የኦሮሞው እስላም፣ የትግሬው እስላም፣ የአማራው እስላም፣ በየቦታ ያለ እስላም ምን ይሰማዋል? ታዲያ እናንተ ኢትዮጵያን የመምራት አይደለም የማሽተት እድል ሊሰጣችሁ ይገባል? በጭራሽ በጭራሽ። ፈላሻ አይን አውጥተሽ መጣሽ። ሰክረሽ ነበር እንግዲህ ያው ከዶክተር ጫሜ ጋር ነበርሽ። አዳምጣቸው ያለችን በተጨባጭ ለህዝቡ ግልጽ እንዲሆን ክርስቲያን መስሎ ደግ መስሎ የእስላሚስት ሀሳብ የሚያስጠብቅ ሰው ነው። ክርስቲያን መስሎ ክርስቲያን መስሎ ደግ መስሎ ማን ነው ክርስቲያን ደግ ነው ያለው? ማን ነው እስላም ደግ ነው ያላለው? ደግነት በሃይማኖት ነው እንደሚታወቀው። የብሔር ዘረኝነት ሲያንቀሸቅሻችሁ ወደ ሃይማኖት ዘረኝነት ገባችሁ። እንግዲህ እንዴት 150 ዓመት ሙሉ ኢትዮጵያን ስትመሩ እንደነበረ ግራ እኮ ነው የሚገባኝ እኔ። እንዴት ነበር ኢትዮጵያን ስትመሩ የነበረው ሰዎች? እንዲህ አይነት ጭፍን አመለካከት ይዛችሁ አብይ ክርስቲያንን ፈካተ ቱሬ አብይ ክርስቲያንን ፈካቴቲ ኑሶቤ ወኒሳን ጃንተነ ሃይ አብዮ ክርስቲያን ተውባቴ ዲሊዳ ይዳ አንጋፊንቲ አብይ ክርስቲያን ካልሆነ ኢትዮጵያን ማስተዳደር አይችልም ማለት እኮ ነው እያሳያችሁ ያላችሁት። ያለ ክርስቲያን ኢትዮጵያ በማንም መመራት የለባትም እኮ ነው እያላችሁ ያላችሁት። ዋቄ ፈታው ኢትዮጵያን የመምራት አቅም የለውም እያላችሁ እኮ ነው። ጴንጤው አገር የመምራት አቅም የለውም እያላችሁ እኮ ነው። እስላም ኢትዮጵያን መምራት የለበትም እያላችሁ እኮ ነው። የሃይማኖት ጥላቻን በኢትዮጵያ ሕዝብ ውስጥ መከፋፈል በሃይማኖት ማን ሆንሽና አንቺ? የትኛው ነብይ ነሽ? ምን አይነት ጅላጅል አስተሳሰብ ነው የሚያታራምዱት? ይሄ ፖለቲካ ሊሆን አይችልም እኮ። እንኳንስ ጭምብላችሁን አውጥታችሁ አሳያችሁን። ለካስ ጥላቻችሁ የፖለቲካ አመለካከት እየመሰለው ሲሸወዱ የነበሩ ሰዎች ዛሬ ማንነታችሁን በግልጽ አይቶታል፣ ተገንዝቦታል፣ አውቆታል። ጥላቻችሁ ከእስልምና እንደሆነ፣ ጥላቻችሁ ከኦሮሞነቱ እንደሆነ፣ ጥላቻነቱ ከብሔሩ እንደሆነ ከማንነቱ እንጂ ከስራው ጋር እንዳልሆነ ግልጽ ወጥቶባቸዋል። ዓለም ሁሉ ታዝቧል። የኢትዮጵያ ብሔር ብሔረሰቦች ሁሉ ታዝቧቸዋል። እኔ በጣም የሚያሳዝኑኝ የትግራይ ልጆች አሉ፣ ጫወታው ያልገባቸው